ሰላም እንዴት ናችሁ? ዛሬ ደግሞ በዚፕሮ አፕ መጥቼላችኋለሁ። በዚፕሮ አፕ እንዴት እንደምትሰሩና እንዴት አፑን አወርዳችሁ እንደምትጠቀሙ አሳያችኋለሁ። በመጀመሪያ አፑን ለማውረድ ወደ ቴሌግራም እንሄዳለን፣ ወይ እናንተ ከፈለጋችሁ ኮሜንት ላይ አስቀምጥላችኋለሁ። የአፑንም የቴሌግራም ሊንካችንም ኮሜንት አስቀምጥላችኋለሁ። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። በመጀመሪያ ቴሌግራም እንገባለን። ቴሌግራም ከገባን በኋላ እዚህ ጋር አለ ዲጂታል ክሬተር የሚል አለ። ከፈለጋችሁ ሰርች አድርጋችሁ ማየት ትችላላችሁ። ከፈለጋችሁ ደግሞ ኮሜንት ላይ አስቀምጥላችኋለሁ። ከዛ እዚች ጋር ሊንክ አለ፣ ሊንክ ያስቀመጥኩት አለ እዚህ ጋር። ይሄን አንድ ክሊክ አድርገን እንገባለን። ከገባን በኋላ እንደዚህ አይነት ያመጣልናል። እዚህ ጋር መጀመሪያ ኢሜል እናስገባለን። ኢሜል ካስገባን በኋላ ደግሞ እዚህ ጋር እንመጣና ደግሞ 8 ዲጂት ፓስዋርድ ቅልቅል የሆነ .com ምናምን ያለበት። ከዛ ይሄን ከጨረስን በኋላ እዚህ ጋር እንመጣና እቺን አንዴ እንነካለን። ክሬት አፕ ዳውንሎድ የሚል አለ እዚህ ጋር እቺን እንነካለን። እቺን ከነካን በኋላ ወደ ውስጥ ይወስደናል። እዚህ ጋር ሶሪ እኔ ዝም ብዬ ላስገባላችሁ። ኢሜል አስተካክል እያለኝ ነው እና ፓስዋርዳችሁ እንዳረሱት ደግሞ ከዛ እንደዚህ አይነት ያመጣላችኋል። ከዛ እንዴት ነኩታላችሁ። ከዛ ወደ ውስጥ ይዟችሁ ይገባል። ከዛ እዚህ ጋር ምን ዳውንሎድ አድርጉት ይላችኋል። ከዛ አፑን ዳውንሎድ ትሉታላችሁ። እኔ ስላወረድኩት አሁን ይኸው ዳውንሎድ እያደረገላችሁ ነው። እዚህ ጋር ዳውንሎድ ካደረገላችሁ በኋላ ወደ ውስጥ ገባላችሁ። ገብቼ ላሳያችሁ። ከዛ እዚህ ይዟችሁ ይገባል። መጀመሪያ እዛ ስገቡ እንደዚህ አይደለም ያመጣላችሁ። ከዛ እዛኛው ስገቡ ዩዘር ኔም እና እንትን ይጠይቃችኋል፣ ፓስዋርድ ይጠይቃችኋል። በቃ እዛ ያስገባችሁትን ፓስዋርድ እዚህኛው መታችሁ ክሬት ማድረግ ነው። ሌላ ምንም የለውም። ታክስ ደግሞ እንዴት እንሰራለን የሚለው ደግሞ ታክስ እዚህ ጋር ላሳያችሁ። ታክስ አለ እዚህ ጋር ደግሞ ሰውን ኢንቫይት ፍሬንድ አለ። እዚህ ጋር ደግሞ ባላንስ አለ። እዚህ ጋር ደግሞ ዊዝድሮ አለ። ሌላ ደግሞ እዚህ ጋር የቴሌግራም ቻናል መቀላቀል ከፈለጋችሁ አለ። እዚህ ጋር ደግሞ ዋትስአፕ አለ። ዋትስአፕ መቀላቀል ከፈለጋችሁ ሙሉ በዝርዝርና እዚች ጋር ስንገባ እንዴት ሰው መጋበዝ እንችላለን ለሚለው እዚህ ጋር ኮፒ እያደረግን እየላክን ሰዎች መጋበዝ እንችላለን። እዚህ ጋር ደግሞ ወደ ቴሌግራም ደግሞ ከፈለግን ደግሞ መውሰድ እንችላለን። ወደ ቴሌግራም ሄደን ለፈለግነው ሰው ሼር ማድረግ እንችላለን። እዚህ ጋር ደግሞ እንዴት ታክስ እንሰራለን ደግሞ ለሚለው እዚህ ጋር መተን ታክስ እንዴት እንሰራለን ለሚለው ደግሞ አንዴ እንገባና እዚህ ጋር ኢትዮጵያ ላይ እናደርገዋለን። እዚህ ጋር ደግሞ የራሳችንን ስልክ ቁጥር ዋትስአፕ የተከፈተበትን ስልክ ቁጥር እናስገባለን። ከዛ በኋላ እዚህ ጋር መጨረስ ነው ማለት ነው። ሌላ ምንም ነገር የለውም። ከዛ በኋላ እንመለስና ደግሞ እንዴት እዚህ ጋር ደግሞ እንዴት ባንክ እዚህ ጋር ደግሞ ባንክ ማያያዝ አለብን። ከዛ መጀመሪያ ወደ ውስጥ እንገባለን። ከዛ ክሬት እንለዋለን። ከዛ በኋላ እዚህ ጋር መተን እዚህ ጋር ወይ በቴሌብር ስለምታወጡት የቴሌብር የተከፈተበትን ስም ታስገባላችሁ። እዚህ ጋር ደግሞ የቴሌብር እዚህ ጋር የቴሌብር
ቴሌብር የከፈታችሁበትን ስልክ ቁጥር ታስገባላችሁ። ከዛ እዚህ ጋር ቴሌኮም የሚለውን እንነካለን። ከዛ በኋላ ቴሌኮም የሚለውን ከነካን በኋላ እንደዚህ አድርገን ካስገባን በኋላ እንመለስና እዚች ጋር ዊዝድሮ የሚል አለ። ዊዝድሮ ውስጥ እንገባና ከዛ እዚህ ጋር ማሰምርላችሁ እዚች ጋር እንገባና ከዛ እዚህ ጋር ምን ይለናል 100 ብር ወይ 300 ብር ወይ ደግሞ 500 ብር ወይ 1000 ብር ነውስ 5000 ብር ነውስ 10000 ብር ነው የምታወጡት ይላል። እዚህ ጋር ያላችሁን ከዛ በኋላ እዚህ ጋር አንዱን ትነካላችሁ። እንዲህ ስትነኩ እዚህ ጋር እንደምታዩት እንደዚህ አድርጎ ያስቀምጥላችኋል። ይሄን ካስቀመጠላችሁ በኋላ ስነኩት ቀጥታ ወደ ባንካችሁ ወደ ቴሌብራችሁ ይሄዳል ማለት ነው። እዚህ ጋር ደግሞ ያወጣችሁትን ደግሞ ማየት ትችላላችሁ። እዚህ ጋር ታክስ የሰራችሁትን ታክስ ነው እዚህ ጋር የሚያሳየው። ታክስ ይሄ ሁላ ታክስ የሰራችሁትን በሱ የተቀበላችሁትን ምናምን የሚያሳየው። እዚህ ጋር ደግሞ ያወጣችሁትን ገንዘብ ያወጣችሁትን የገባላችሁን ገንዘብ እዚህ ጋር ያሳያችኋል። በቃ ሌላ አዲስ ነገር የለውም። እንደዚህ አድርጋችሁ አፑን አወርዳችሁ መስራት ትችላላችሁ። ሰብስክራይብ፣ ላይክ እንዳይረሳ። ይመቻችሁ።